السلام عليكم ورحمة الله وبركاته እንደምን አላችሁ ይህ ሰማያትና ምድር ወይንም ሰማዋት ወልአርድ በሚል ርዕስ አዲስ የመጀመሪያው የቁርአን ትምህርት ነው ኢንሻአላህ ያው ሰማዋት ወልአርድ ሰማያትና ምድር የሚሉት ሁለቱ ቃሎች አላህ Subhanahu Wa Ta'ala በቁርአን ደጋግሞ እንደጠቀሳቸው ቁርአን የሚያነብሰው በሙሉ የሚረዳው ነው በእነኚህ ሁለት ቃሎች ዙሪያ አላህ ምን ተናገረ የሚለውን ኢንሻአላህ በስፋት መረዳት በደንብ ቁርአን ለመረዳት የሚያግዝ ሆኖ አግኝቼዋለሁ ሁለቱም ቃሎች አላህ Subhanahu Wa Ta'ala አንድ ላይ አጣመው ሰማዋት ወልአርድ በሚል ቁርአን ውስጥ 133 ጊዜ ተጠቅሟቸዋል አሰማዋት ማለት ሰማያት ማለት ነው ሰባት ሰማያት ስላሉ ማለት ሰባ ሰማዋት በሚል በሌላ መልኩ አላህ ይገልጻቸዋል ወማለት እና ማለት ነው አልአርድ ምድር ስለዚህ አሰማዋት ወልአርድ በአንድ ላይ ሲነበቡ ሰማያትና ምድርን አላህ ምን አደረገ ምንድነው አላህን ከሱ ጋር የሚያገናኛቸው እንዴት ነው አላህ በሰማያትና ምድርን ተጠቅሞ ስለራሱ የተናገረው የሚለውን በደንብ በስፋት እንማራለን አላህ ከሰማያትና ከምድር ጋር በማያያዝ ስለራሱ በቁርአን የነገረን ዋና ሐሳቦች በዚህ ትምህርት እንዳሰሳቸው ሐሳቦች አንደኛ አላህ የሰማያትና የምድር ፈጣሪ መሆኑን ማለት ነው ሰማያትና ምድርን የምናያቸውን ሰማያትና ምድርን የፈጠረው አላህ ነው ስለዚህ ስለ አላህ ለመናገር ለየትኛውም ቦታ ላለ ህፃንም ሊሆን ይችላል የትኛውም ቦታ አገር የሚኖር ሰው በቀላሉ ማስተማር ይችላል አላህ ማለት ሰማይና ምድርን የትኛውም ሰው በየትኛውም ቦታ ላይ ቢሆን ስለሚያያቸው ማለት ነው ፈጣሪ ነው ጌታ ነው ማለት አላህ ይጠብቃቸዋል እንዳይፈርሱ እንዳይወድቁ በአላህ ኃይል እንዲቆሙ ማለት ነው ይጠብቃቸዋል ፈጥሮ ብቻ አልተዋቸውም ሁለተኛ በሰማያትና በምድር ውስጥ ያለው ነገር በሙሉ የአላህ መሆኑን አላህ Subhanahu Wa Ta'ala በሰማያትና በምድር ውስጥ ንጉስ ነው ፈራጅ ነው ያለሱ ፍቃድና ትእዛዝ ምንም የሚሆን ነገር የለም እንዲሁም ደግሞ በሰማያትና በምድር ውስጥ የሚሆነውን ነገር በሙሉ እንደሚያውቅ ማለት ነው እነኚህ ነገሮች በስፋት እንማራለን ኢንሻአላህ ትምህርቱን ልከታተሉ እየጋበዝኩኝ ኢንሻአላህ በሚቀጥለው እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ